ፈልጋለሁ ብዙ ነገሮች ተቀያይሯሉ በትዳር በብዙ ነገር ማለት ነው እና ይሄም የሆነ በ4 ወር ውስጥ ማለት ነው ልጄ ካረፈ በኋላ ብዬ እስከ መጨረሻ 100 ጊዜ ደምድሜ ነበር ግን ያው ፕሮሰስ ላይ ነኝ በጣም የሚያሳዝን ነገር ነው የምነግራችሁ እውነት ሰላም ውድና የተከበራችሁ የፕራይም ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውኝ እግዚአብሔር ይመስገን። እንኳን ለገና በዓል በሰላም አደረሳችሁ ማለት እፈልጋለሁ። በዓለም ዙሪያ ያላችሁ ጓደኞቼ ሁላችሁም እንግዲህ በስራ ላይም ተደስታችሁም ያሳለፋችሁ ሁላችሁንም እንኳን ለበዓሉ በሰላም አደረሳችሁ። ለሚመጣው ዓመት ደግሞ ከቤተሰቦቻችሁ ጋር በጥሩ ሁኔታ የምታሳልፉበት ያደርግላችሁ እያልኩኝ ወደ ዛሬ ሀሳቤ እናልፋለን። እንግዲህ ከረጅም ቆይታ በኋላ ተመልሼ ብቅ እያልኩ ነው። ሁላችሁም እንደምታውቁት ያው ትምህርት ላይ ነበርኩ እየተማርኩ ፀጉር፣ ሜካፕ እንዲሁም ጥፍር አይላሽ ነግሬያችሁ ነበረ። ግን በዛው መሀል ደግሞ በጣም ብዙ ነገሮች አሉ። የሆነ ዲፕሬሽን ብዙ ነገሮችን አሳልፋለሁ። የሰው ልጅ በዚህ ምድር ላይ ከኖረ ጥሩም መጥፎም ደስታ ማዘንም ሁሉንም ያሳልፋልና እኔም ሁሉንም ቀምሻለሁ። እግዚአብሔር ይመስገን አሁን በጣም ደህና ነኝ አለሁላችሁ። በጣም ብዙዎቻችሁ የምትጠይቁኝ አንድ ጥያቄ አለ። እንደምታውቁት እኔ ሻሸመኔ ነኝ ያለሁት። ሻሸመኔ አካባቢ ደግሞ ሁላችንም አረብ ሀገር ያለን እህቶች የሚያስጨንቀን ወይ ደግሞ በጣም የሚያሳስበን መጠለያ ወይ ደግሞ ቤት ነውና በጣም ብዙ ልጆች ስለዚህ ትጠይቁኛላችሁ። እስኪ ስለሱ አንዳንድ ነገር በሻሸመኔ ዙሪያ ያለውን እነግራችኋለሁ ማለት ነው። ከዛው ጋር አያይዤ የምነግራችሁ ምንድነው ያው ሻሸመኔ በመንገድ ምክንያት ባይዘው ሻሸመኔ ብቻ አይደለም ብዙ ቦታ በመንገድ ምክንያት በጣም ብዙ ሰዎች ቤታቸውን አጥተዋል። ጥሩ ቤት ይሁን መጥፎ ቤት ይሁን በብሎኬት ይሁን በእንጨት ይሁን መጣበት በቃና እንደዚህ አይነት ነገሮችን ያው በእኔም እንደደረሰ ታውቃላችሁ። አሁን የቆምኩበት ቤት ይሄ ፈራሽ ነው መኝታ ቤቴ ማለት ነው። ቀጥሎ ሳሎን የመጀመሪያ ሳሎን ፈራሽ ነው ነግሬያቸዋለሁ። ነገር ግን እስካሁን ድረስ መጥቶ ያፈረሱ ያሉንም ምንም ነገር የለም። እንደዛው ብዙ ልጆች ደግሞ አሁን ላይ ደላላዎች ቤት ግዙ ይላሉ። በጣም በትንሽ ብር ነው እየተሸጠ ያለው ወደኛ አካባቢ ወደ ሻሸመኔና ያም የሆነበት ምክንያት መሬቱ መንገድ ስለወሰደ የውሸት ደላላዎች ሌቦች በጣም ብዙ ናቸውና አንድ እህቴ ወደ 010 አካባቢ 010ን በዛኛው ሳምንት ከበዓል በፊት ነበረ ሲዞሩ የነበሩት። በጣም ብዙ ቤቶች ተወስዷሉ። 010 መጀመሪያ ወደ ታች ምን ብዬ ልንገራችሁ ከሜዳ ወይ ደግሞ ከእርሻ በታች ከጎርጊስ በታች ያለው በቃ መንገድ የለው ምን የለው በጣም ሚደብር ወይ ደግሞ በጣም ያስጠላል መንገዶቹ እና ሰው ደግሞ በዛው ላይ ደፍሮ በጣም የሚያማምሩ ቤቶችን ሰርቷሉና አሁን ላይ ግን ብዙ የሚያሳዝኑ የሚነሱ ቤቶች አሉ። ስለዚህ አትግዙ ለማለት ነው የፈለኩት። ማናችሁም በዚህን ሰዓት አትግዙ። የመጀመሪያ ቪዲዮ ላይም ተናግሬያለሁ፣ አሁንም እነግራችኋለሁ። ምንም አይነት መሬት አትግዙ። አሁን ላይ በቃ መንገድ ወጥቶ ሙሉ በሙሉ የወጣ ነገር የለም። ተለካ ይሄ ይፈርሳል ይሄ አይፈርስም ተባለ እንጂ የፈረሰም የለም። አስፓልት አካባቢ ካልሆነ በስተቀር አስፓልት ላይ ለምሳሌ የአቦስቶ ወደ አዋሳ የሚወስደው መንገድ ሙሉ በሙሉ ፈርሷል ማለት ነው። እና አልፈረሰም ስላችሁ ያው ውሸት ነው እንዳትሉኝ። ወደ ውስጥ ግን ስንገባ ምንም የተነካ ነገር የለም። አጥር ብቻ ወደ ውስጥ አስገቡ ተባልን እንጂ ከዛ በተረፈ ግን እናንተ ቾክላችሁ እዛ ሆናችሁ በዘመድ በአክስ በአጎት አትግዙ። እነሱ ቢያንስ 10,000 20,000 ቢያተርፉ የሆነ ቦታ ለእናንተ መግዛት ይፈልጋሉ። ጥሩም ይሁን መጥፎ ግን መንገድ ስለሚወስዱ ነገ ከማን ጋር ነው የምትከራከሩት? ከማን ነው የሆነ ነገር የምትወስዱት? ስለዚህ መረጋጋት አለባችሁ። ተረጋጉ ለማለት ነው የፈለኩት። እና ውድ ጓደኞቼ ለመመለስ በጣም ጥረት እያደረኩ ነው፣ ግን ብዙ ነገሮች ከብዶኝ ነበሩ። ካሁን በኋላ እመለሳለሁ ብዬ ተስፋ አደርጋለሁ። ብዙ ነገሮች ተቀያይሯሉ በትዳር በብዙ ነገር ማለት ነው እና ይሄም የሆነ በ4 ወር ውስጥ ማለት ነው።
ልጄ ካረፈ በኋላ እና የሆነ ነገር ሁሉም ለመልካም ነው። እኔም ሌላ ነገሮችን አስቤያለሁ። ያው በህይወታችሁ አላደርግም አደርጋለሁ በምለው እንጂ አትማሉ። በቃ ይሄን ነገር ድጋሚ አላደርግም ብላችሁ የምትምሉት ነገር የሆነ ጊዜ ልታደርጉ ትችላላችሁ እና ህይወት ወዴት እንደምትመራን አናቅም። እውነት ለመናገር ህይወት ራሷ ወደ ፈለገችበት ስለምትመራን እኔ ለምሳሌ ዳግመኛ በህይወቴ ስደትን ብዬ እስከ መጨረሻ 100 ጊዜ ደምድሜ ነበር። ግን ያው ፕሮሰስ ላይ ነኝ። በጣም የሚያሳዝን ነገር ነው የምነግራችሁ እውነት ለመናገር እንግዲህ ለምን ሆነ? ቤት አለሽ፣ ልጆች አሉሽ፣ ትዳር አለሽ፣ ብዙ ጥያቄ ልጠይቁኝ ትችላላችሁ። ግን ለጥያቄያችሁ ለሁሉም መልስ እሰጣችኋለሁ ብዬ ተስፋ አደርጋለሁ። እና ውድ ጓደኞቼ አንዳንዴ ሀሳብ ሲበዛ እውነቴን ነው የምላችሁ ወደ 10 ኪሎ ምናምን ነው የወፈርኩት ማለት ነው። እና ፊቴ ተበላሽቶ ነበረ። ፊቴንም አሁን እየተመለሰልኝ ነው። እና ይሄ የሆነበት በጭንቀት ነው። እና ፊቴ በጣም ተበላሽቶ ነበር በቃ ከምላችሁ በላይ። ግን እንደዛም ሆኖ ራሴን በጣም ጠንካራ ጎበዝ እንደሆንኩ ነበር ማውቀው። ግን አይደለውም። በጣም በብዙ ነገር አልቅሻለሁ፣ በብዙ ነገር ወድቄያለሁ፣ በብዙ ነገር ግን እግዚአብሔር ይመስገን እግዚአብሔር እድልን ሰጠኝ፣ ደግሞ አነሳኝ፣ አበረታኝ፣ አጽናናኝ እና በጣም በዙሪያዬ የነበሩ የከበቡኝ በጣም ብዙ ሰዎች ነበሩ። ዛሬ ላይ ግን እና ጓደኞቼ ይሄ ነው ልላችሁ የምችለው። አንድና አንድ እግዚአብሔርን ይዛችሁ ጠንክሩ፣ ወደፊት ብቻ እግዚአብሔርን ይዛችሁ ያሰባችሁትን ነገር አሳኩት። ለነገ ምንም ነገር አታስቀምጡት። በቃ እንዲህ ነገር ካሰባችሁ አድርጉት። መደሰት ከፈለጋችሁ መደሰት፣ የሆነ ነገር ማድረግ ከፈለጋችሁ የሆነ ነገር፣ ወደ ሀገር መግባት ከፈለጋችሁ ወደ ሀገር፣ መሰደድ ከፈለጋችሁ መሰደድ። ግን ነገን በማየት ዛሬ ላይ የጸጸት ኑሮ አትኑሩ ለማለት እፈልጋለሁ። እቺ ዳርዳር እንትን አልኩኝ ያለ ዳርዳር ሄድኩኝ እና ዲቴይሉን ደግሞ ነገሮች ሲሳኩልኝ ያለውን ነገር እነግራችኋለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ባይዘዌ በአካል ከማውቃችሁ ይልቅ በአካል የማላውቃችሁ ስለኔ በጣም ተጨንቃችሁ በጣም በተደጋጋሚ ትጠይቁኛላችሁ። አለውኝ እግዚአብሔር ይመስገን። እና ቤት እንዳትገዙ ለማለት ነው። ነገሮች እስከሚረጋጉ፣ ምርጫ እስከሚያልፍ፣ ሁሉም ነገር ቦታ እስከሚይዙ እናንተም ተረጋጉ፣ ገንዘባችሁን ደግሞ በአግባቡ ያዙ ለማለት ያክል ነው። በያላችሁበት ሰላም ሁኑልኝ። መልካም ጊዜ፣ መልካም ቆይታ። አመሰግናለሁ። ባይ ባይ።